وبلغها የኔን ንግግር ሰምቶ ተረድቶ ወደ ሌላ ሰው ያሳለፈልኝ ያስተላለፈው አላህ ነበር አላህ ወጅሁ ፊቱን ያብራለት ጥሩ ኑሮ ያኑረው በዱንያም በአኺራም ሰዒድ ያድርገዋል ነብያችን ሰለላሁ አሁን የምንማረው ወንድሞች እሱ ነው የነብያችን ቃላት ሰምተን አሁን ብዙ ሐዲስ ልትሰሙ ነው ግን ሁሉም በጭንቅላታችሁ ላይ ገባ ይችላል ያቺ የሰማሃት አጠር ያለች ግን ለራሴ ተጠቅመህ እንደገና ወደ ሌላ ወንድሜም እህቴም ሁላችሁም ወደ ሌላ ሰው ያስተላለፈ ነበር አላህ Subhanahu Wa Ta'ala አላህ ያብራለት ፊቱን አላህ Subhanahu Wa Ta'ala ደስተኛ ያርገው ብሎ ዱዓ አድርገዋል ነብያችን ሰለላሁ ዐለይሂ ወሰለም طيب ከዛ በኋላ ምን ይላሉ እኔ እንግዲህ ሐዲሶቹ አልጀመርኩም መግቢያ ነው የምናገረው ያለው يقول النبي صلى الله عليه وسلم خذوا العلم قبل أن يذهب እናንተ ሰዎች علم ከመጥፋቱ በፊት ወሰዱት علمي تفعل እንዴ هكذا يقول النبي صلى الله عليه وسلم علمي كمطفاتو بفيت وسدوت قالوا صحابه من قالوا كيف يذهب العلم يا نبي الله علم انديت يطفال علم بلو طيقون فقال النبي صلى الله عليه وسلم يعني كتاب كنيا قرآن كتاب ياله يا نبياتشن حديثوች يالو انديت علم يطفال بلو طيقوا صحابዎቹ فغضب النبي صلى الله عليه وسلم نبياتشن تقطن እንደዚህ نعم يقول ثكلتكم أمهاتكم እናታችሁን ታጣችሁ يعني እርግማን ሳይሆን يعني ለምሳሌ አንተ እናትን ታጣህ እንደዚህ እርግማን አይደለም ግን የቁጣ ምልክት ነው ምንድናችሁ እናንተ ደግሞ እንደዚህ የምትሉት طيب أولم تكن التوراة والإنجيل في يد بني إسرائيل توراةنا إنجيل የሚባሉ መጽሐፍ በእንትኑ በበኒ እስራኤል እጃል ነበሩ እነዚህ ትላልቅ የአላህ መጽሐፍት ነበሩ አልነበሩም ነበሩ فلم يغني عنهما شيئا لكن هون يلو ጠፉ ተበላሹ የሰው እጅ ገባባቸውና ጃሂሉም ዓለሙም ሁሉም እንትን ያደረገ ነው አሉ علم እኮ ጠፍቷል የተውራትና የእንጂል علم እኮ የለን ጠፍቷል አሉ إن ذهاب العلم أن يذهب حملته علم مطفات مالت علماء ሲጠፉ ነው علم መጥፋት ማለት ዑለማዎቹ ከዚህ الدنيا ሲሄዱ ነው በዛ ከነሱ علم ይዘው ይሄዳሉ ማን ይቀራል ጃህል ابن ጃህል ይቀራና እንደፈለገው ይናገራል እንደፈለገው እንትን ይላል ከዛ በኋላ ዑለማዎች ሲጠፉ ጅህልነት ብቻ ሆኖ ሰውን ይመራል ከዛ ሰው ገደል ይገባል ማለት ነው ስለዚህ ዑለማዎቹ እስካሉ ድረስ ተጠቀሙ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም አሁንም እውነት ነው ልንገራችሁ ዑለማዎቹ እስካሉ ወሰዱት علم ዑለማዎቹ ከሄዱ በጣም ብዙ ተሸገራል ሌላ ዓለም መጣል አትበለኝ አሁን ሌላ ጃህል ይመጣል አሁን ለምሳሌ የድሮ ዑለማዎች እነ አቡ ሐኒፋ ሻፊዒያ ማሊኪያ አህመድ ኢብኑ ሐንበል ሱፊያን الثوري እንደና ትላልቅ ዑለማዎቹ አሁን እንደዚህ ያሉ ያሉ ዑለማዎች ናቸው ያሉ ዑለማዎች ደግሞ አሁን እነሱ እየሄዱ ሌላ يعني